ውድ ቤተሰቦቼ እንደምናችሁ አማን ነኝ። እንግዲህ ለማታቁኝ ይሄ ቻናል አዲስ ነው። ሁላችሁም እንግዲህ ሰብስክራይብ እያደረጋችሁ ሐሳብ አስተያየት እያጋራችሁ ሼር እና ላይክ እያደረጋችሁ ቤተሰብ ሁኑ። እንግዲህ አብርሽ እውነታውን ለማጋለጥ እንግዲህ ለማፋጠጥ ሁለቱንም እንግዲህ ይዟቸው መጥቷል። ግን እነ ሩታ እየመለሱት ያለው መልስ እነ ኤፍሬም እያወሩት ያለው ነገር ምንም በቃ ልጁን ሌላ ውዝግብ ውስጥና ሌላ ነገር ውስጥ ነው እንግዲህ እየከተቱት ያለው ሌላ ጸብ ውስጥ ነው እየገቡ ያሉት። በነገራችን ላይ ነገሩ እያወሳሰቡትና እኛም ከምናውቀው ነገር ወደ ሌላ ነገር ውስጥ ነው እየወሰዱ ነው ያሉትና ምንድነው ሐሳባቸው እነ ሩታ? እኛ ከዚህ በላይ እንዴት የሚያሳምን ነገር እንግዲህ ለነሱ እኛ ወተን ሂደን እናሳያቸው ነው ወይስ ምንድነው? እኔ በጣም ነው እየገረመኝ ያለው። ለምንድነው ወይም ደግሞ እኛም የምናውቀው ነገርም እንዲኖር የበለጠኛም ኮንፈርም እንድናረግ ለምንድነው የያዙትን ፎቶና ቮይስም ለምንድነው እኛን የማያሰሙት? አንድ ጥያቄ ሆነብኝና እያወሩት ያለው ነገር በጣም ነው እኔ በጣም እያናደደኝ ያለውና አንድ ላይ ሐሳብ እንሰጥበታለን። ሰብስክራይብ ማድረግ እንዳይረሳ፣ ቤተሰብ ሁኑ፣ ላይክ አድርጉ፣ ለብሶ ሼር አድርጉ። ቪዲዮዎች ደግሞ እንዲመጣላችሁ የደወል ምልክቷን ንኳት። ቀጥታ ወደ ቪዲዮ እንገባለን። ሪከርድና እንዲሁም ደግሞ ፎቶ መረጃ አለኝ። አብርሽ አንተ እስከዛሬ እንደዚህ ለመሆነ ምክንያት ሩታና ኤፍሬም ናቸው ብለኸኝ ነበር። አቤላም ሄርሜላም እንደዛ ብለሽኝ ነበር። ስለዚህ የትላንትናው እንግዲህ ቪዲዮ ነው የሩታ ላይ የሩታ ሳይሆን የሄርሜላ አካውንት ላይ የተለቀቀው እንግዲህ እንነግርሻለን ያሉት ነው። መረጃ እንድታሳዩ ነው በመጀመሪያ ደረጃ የምፈልገው። አቤላ እጅ ላይ መረጃው ካለ በመጀመሪያ ፎቶዎቹን እናሳያቸዋለን። ከዛም ትላንትና ያለውን መረጃ ነው እንግዲህ ትላንትና ፎቶና ቮይስ አሰማለሁ ያለውን ነው እንግዲህ ልጁ ይዞ የመጣው አቤላ ደግሞ ሪካርድ ቮይሶቹን እናስደምጣቸዋለን። ከዛ ያለውን እውነታ ከእናንተ የምንሰማ ይሆናል ማለት ነው። አሪፍ ነገር አይደለ ያሰበው? እኔም በነገራችን ላይ እኔ በአብርሽም ቦታ በሆነ ይህንን ነገር ነው ማድርገው ያደረገውና ያሰበው ሐሳብ እኔም ተመችቶኛል። እስቲ ግን እኔ በጣም የከነከነኝ ነገር ነው እየተወራ የነበረው። ስለዚህ ፎቶውን አሳያቸውና ቮይስ እናሰማቸው። እነዚህ ፎቶዎች በደንብ ይዋቸው መጀመሪያ ደረጃ ማለት ነው። ኤፍሬም የሚያቸው ሩታ የሚያቸው ይህ ፎቶ የምታዩት ፎቶ ከሪካርዱ ጋር የተያያዘ ነገር ስላለው ነው እንጂ ኖርማል ፎቶ ነው። ፎቶ መቀናበርም የሚችል ነገር ነው። ይሄን ያህል ፎቶ ትልቅ ነገር ነው ብለን እንትን ልንል ማሰብ አለብን ብዬ አላስብም። እኛም ማለት ነው እንደ ተከታታይም ከሱ መረጃ እንደሚፈልግም ብቻ ሳይሆን እንደ ተከታታይም ማለት ነው። ግን ደግሞ በዚህ ቀን በዚህ ፎቶ የተነሳችሁበት ቀን ቮይሶቹን ትሰሙታላችሁ። ከቮይሶች ጋር የተገናኘ ነገር ስላለው ነው እና አቤላ ቮይሶቹን አንድ ጊዜ አምጣቸው። እሺ ቮይሶቹን እንሰማቸዋለን። ግን ደግሞ ማለት ጥሩ ነገር ነው ያደረገው። በነገራችን ላይ ይሄ ልጅ መሀል ላይ ማንን ትክክለኛ እንደሆነና ማንን መምረጥ እንዳለበት በጣም ነው ጥያቄ እየፈጠረበት ያለው አብርሽ። እኔ በዚህ ሰዓት በጣም ነው እየተወዛገበ ያለው። አቸኩይ ተረጋግሽ እንዴ! ምንድነው መቸኩይ? እውነት አለሽ አይደለ? እውነት አለኝ ብለሽ የምታስቢ ከሆነ ደግሞ ተረጋግሽ መቸኩይ። ቀስ ብሎ ተረጋግቶ በነገራችን ላይ እንደ ሄርሜላ እውነት የያዘን ሰው እኮ በቃ ዝም ብሎ የያዙትን ነገር አሳይቶ ማለፍ ነው አይደለ? መስጠና አይጠበቅም። ነው ቦይሶቹ እንደምታቸው የሶፍትም የሌላኛውም ይሄኛውንም ቦይስ አዳምጣቸው። በቃ ልክ ምርጥ ነገር ነው እያደረገ ያለው። በስልክ ያወራችሁት ቮይስ ነው ሪካርድ የተደረገ ነው እንጂ እነሱ በስልክ ያወራችሁት ማለት ነው። እና እነ ኤርሜላን ግን የምር ነው ምላችሁ በዚህ አጋጣሚ ሳላደንቅ ማለፍ አልፈልግም። በቃ የሚገርም ነገር ነው ያደረጉት። ይህንን ማስረጃ እንግዲህ ካላመኑ በቃ ዛንቀኑ ነው ይሄ ፎቶ ነው የተነሳችሁት የተገናኛችሁ። ጨረሰ ኤፍሬም አላዳመጥኩም። ለምን አታየው? አዳምጣቸው ላለው ቮይስ ተረጋግታ አዳምጠው። ለምን የምትቸኩሉት? እንጨንተ ነው አይደለም አይደለም እንዴት? ይኸውላችሁ ይኸው መካድ ጀመረ። ይኸው ኤፍሬም ካሁኑ ማለት ነው ምንም ያህል ሳይሰማው በደንብ ከኔ ጋር እድሜ ልክ ኖራል አይደል? እድሜ ልክ ኖራል አይደል? እኮ ይሄ ድምጽ ማይገናኝ ነገር እኮ ነው ጋይስ እያወራ ያለው። ምንም ማይመስል ነገር እኮ ነው እንዴ! ቮይስ ምንም ማይቀናበርም እኮ። ቮይስ ከመጀመሩ ነው የሚቀናበረው። ፎቶ እናውቃለን ይቀናበራል፣ ግን ድምጽ ምን እንዴት እነሱ ስተዋቸው እድሜ ልክ ኖራል አይደል? ይሄ ድምጽ እኮ ነው አውራችሁ ማለት ነው። ጭራሽ አላወራንም። ጭራሽ በጣም ጎበዝ ናቸው ማለት ጭራሽ ማለት ማይ ጋድ። ይኸው ተናደድኩኝ፣ ስሜታዊ ያደረገኝ ያልኳችሁ ነገር ይሄ ነው። በቃ ማመን ያልፈለገ ሰው ሲጀምር የተኛ ሰው አውቆ የተኛ ሰው ቢቀሰቅሱት አይሰማም ነው በቃ ነገሩ እየሆነ ያለው። በጣም ነው የሚያሳዝነው። ይሄ ድምጽ ማን ነው? አዳመጥኩት። ሶስት አይደለ እኮ አዳመጥኩት እኮ ያሳልፍ ነው እንትነሹ ድምጻችን ማዳመጥ አይደለም የሚፈልገው ቃላችንን አዳመጥኩት። ኢቭን ድምጻችን እኔ ጥያቄ የፈጠረብኝ ነገር ማለት ነው። እኔ አሁን አብርሽ የምርም እኛንን ይሄ ድምጽ እና ይሄ ፎቶ የኛ ነው አው ልክ ነህ አጠፋን ብሎ የሚመጡ መስሎት ነው። ግን እኔ አብርሽ እዚህ ጋር በጣም ሞኝ ነው እየመሰለኝ ያለው። ወይ መሳሰልም እነሱ እኮ ኮንፊደንስ የላቸውም ሲጀምር። ኮንፊደንስ ባይኖረን የእናንተን ቮይስ እና የእናንተን ፎቶ ይዘን መተን
ኦብቪየስሊ በቃ አቤላ ልክ ነው። ኮንፊደንስ ባይኖረው ኖሮ እንዴት ይመጣሉ? ቆይ ውሸት ነገር የያዘ ሰው በነገራችን ላይ ይፈራል። ከሰውን ፊትም አይቆምም። እንዴት እናንተ ብትሆኑ አሁን ለምሳሌ ዋሽታችሁ የሆነ ቦታ ትሄዳላችሁ መረጃ አለኝ ብላችሁ ለመውጣት ወፍ እኔ በበኩል አልሄድም። ማይመስል ነገር ነው። ፎቶዎች እናንተ ናቸው አይደሉ? እናንተ ፎቶ ማለት እሺ፣ ድምጽ እናንተ አይደል? ለምን አይደለም? እንዴት ነው ላልሰማሁት ነገር እኔ ልከራከር አልችልም። እኔ እዚህ ጋር መጥቶ ቮይሱን ላልሰማሁት ነገር አልከራከርም። ግን እነዚህ ልጆች ሁለቱ አምነውና አብርሃም አምነው ከመጡ ለምንድን ነው ማትቀበሉት እውነታውን? እኔ ድምጽሽን አውቃለሁ፣ ድምጽህን አውቃለሁ። እኔ ፎግራችሁ ያሻችሁ አይደለም ማለት ነው እኮ። በቃ ምን ጠይቃችሁ ጥያቄ በስነ ስርዓት መልሱልኝ። እንደዚህ አይነት ነገር በስልክ ያወራችሁት ነገር የለም ወይ ነው? እኔ ጥያቄ አሁን ከኔ እናንተ ላይ ነገሩን እኮ ከሚያወሳሰቡት ሩታና ኤፍሬምም በቃ አብርሃም ማመን ከፈለገ ይመን አይደለ? በቃ ይሄ ነው ነገሩ። አድርገናል አላደረግንም ዛት ሲት አይደለም። ያጭሩ እኮ ነው። ደምኩ ነገር የለም። እነሱም ያሉኝ ነገር አምኜ ምናምን አይደለም። ግን ደግሞ እኔ እውነት ነው ማወቅ ፈልገው ለእውነት ነው እንትኛልኩ ይታደጋለሁ። ስለዚህ ይሄ ልጅ ለእውነት ነው በቃ እዚህ ጋር እያወራ ያለው ለእውነት ነው። እውነቱን ለምንድነው ማትነግሩት ነው? እናንተም ጋር ያለውን ነገር ማወቅ ፈልጋለሁ። እነሱም ጋር ይሄንን ሪከርድ እናንተን ይዘው መጥተዋል እነሱ። ስለዚህ ይሄንን ነገር ቮይስ በስልክ ያወራችሁት ነው አይደለም? ተሳክቶልናል የሆነ ነገር ምናምን የሚል ቮይስ ነው ያላችሁ። ይሄንን ቮይስ እናንተ አውርታችኋል አላወራችሁም? ይሄን ብቻ ይሄንን ነው እንድትመልሱልን የምንፈልገው እኛ። እሺ ምንድነው? አላወራንም። ቮይሱም የኛ አይደለም። ሲቀጥል ደግሞ በጣም የሚገርመው ነገር ምን እንደሆነ ታውቃለህ? ይሄ የቆየና ፎቶ ራሱ አይደለም። ፎቶ ራሱ ገባ አይደለ? እኔና እሱ አብረን የነበርን እሱ የሚጠይቀው ሌላ ፎቶን አምነዋል እኮ አይደለ? እሱ ከፎቶ ጋር ግንኙነት ስላለው ነው ያሰማዋችሁ። ይሄን ነገር አውርታችኋል አላወራችሁም? እኔ ካፌ ላይ ቁጭ ብለን ያነሱ የተነሳነው ፎቶ ነው። ገባ? በዚህ ነው ልክ ለማስመሰል አንተ ነገር አንተ አዳምጠኝ አዳምጥ ኩረጅ ይችላል። አንተ ይሄን ነገር አይተህ ራሱ አምነኛል ለመጠየቅ መምጣት ራሱ በጣም ነው የሚገርመው። ምክንያቱም በደም ምንም የሚገርም ነገር የለም። በነገራችን ላይ እነዚህ ልጆች ፎቶ አግኝተው እንግዲህ መተው ቮይስም ይዘው ከመጡ ከዚህ በላይ እነዚህ ልጆች እንግዲህ ሄርሜላና አብረሽ እንትና አቤላ ምን አላቸው ከዚህ በላይ? ቆይ ምን ያድርጉ እነዚህ ልጆች? ባበረ ነገር እንደሆነ ታውቃለህ። አንተ ለቴክኖሎጂው ለሚዲያው ሩቅ አይደለህም። ይሄንን ነገር ላንተ ማስረዳት አይፈልግም። ቮይሱ ላይ ያለው ካፌ ነው ያላችሁት አይደለም? ካፌው ኧረ ተይ ሩታ ምንድን ነው የምትይን? ስለዚህ ቦታ እንገናኝ ምናምን የሚል ቮይስ አለው አይደለ? ያለ ሰማኛ ካፌውን ካዩ ብዙ ነገር ቮይሱ ማቀናበር ያቀታቸው እኛ ህፃን ልጆች አይደለም ማለት ነው። በመጀመሪያ አያቀናብሩም። ምንም በቃ ማይመስል ነገር ደረጃ ልክ ሄርሜላና አቤላ እንደሚያስቡት እኛ ማሰብ አያቅተንም። ልክ እነሱ የሆነ ነገር እንደሚሰሩት እኛ መስራት አያቅተንም በመጀመሪያ ደረጃ። ምክንያቱም ታዲያ ስንት ነገር ስታወሩ አልተያዛችሁም እነ ኤፍሬም። እኔ ግን ለምን ነገሩን እንዲቀና እያለ ለምንድነው እንደዚህ የምትሄዱት ነው? ስልኬ ላይ ምን እንደሚሰራ አውቃለሁ። ምን አይነት ፖሊስ ነገር እንደሚሰራ አውቃለሁ። በመጀመሪያ ደረጃ እኔ አንተ ወንድም ነኝ ባዳጠሪ። ምክንያቱም እየጠየቀው ነው ያለው እንጂ እኔ እንደ እይታ እንደኔ አስተሳሰብ ይሄ ልጅ ባዳ እያደረገው አይደለም። በቃ እውነቱን ማወቅ አለበት። ይሄ ልጅ ታሞ ነበረ። ብዙ የረሳቸው ነገሮች ነበሩ። ያንን ነገር ለማስታወስም ለመመለስም በቃ የትኛውም ሰው ሊያደርገው የሚችለው ነገር ነው ያደረገው። አቤላ ጓደኛ ነው፣ ሄርሜላም ጓደኛ አለች። እኔ ግን ወንድም ነኝ በመጀመሪያ ደረጃ። ይሄንን መገንዘብ አለበት። እሱ ልክ ነው። ነገር ደግሞ እኔ አንተ ላይ እንደዚህ አይነት ነገር ማድረግ ሰው አይደለም። መጀመሪያም ነገር ያለው ምን ታዲያ ነገሩን በስነ ስርዓት ፕሩፍ ለምንድን ነው የማያደርገው ነው ኤፍሬም? ነገሩ ይሄ ልጅ ውዝግብ ውስጥ እንዳይገባ የባሰ ጭንቀት ውስጥ እንዳይገባ ለምንድን ነው ነገሩን የማያስረዳው? ምን ሊጠቅመኝ? አንተ ታመምክ፣ አንተ አበድክ፣ አንተ የሆነ ነገር ሆንክ፣ ምን ሊጠቅመኝ? የምጎዳው እኮ እኔ ነኝ። አንተ መታመም ወይም ደግሞ አንተ ማበድ የምጎዳው እኔ ነኝ። አንተ በማበድ አንተ መታመም እኔ ምንም አተርፈው ነገር የለም። እንደዚህ ሰዎች አታስብ። አንተ ብትሆን ማለት ነው። ምክንያቱም አንተ ወንድሜ ነህ። እንደ ወንድም ነው እያወራሁ ያለሁት። ወጣ እንደ ወንድምም ብታወራም ይሄንን ነገር እንግዲህ አይተክ መፍረድ ያለብህ ነገሩን እንግዲህ ልጁ እንዳይወዛገብ ታሞ እንደነበረ እንግዲህ ታውቃለህ። መቼም ከእናንተውም ነው ይህንንም ነገር የሰማነውና ቮይሱንም እኛ መስማት እንፈልጋለን። ፎቶንም እንግዲህ ማየት አለብን። በቃ እኛም እኮ አይተን እኮ በነገራችን ላይ አንድ ሰው ከሚያዩ ይልቅ ሌላ ሰው አይቶ ይህንን ነገር በደንብ ኮንፈርም ሊያደርገው የሚገባ ነገር ነውና ለኦዲየንስም ሲጀምር እናንተ ሪስፔክት ሊኖራችሁ ይገባል። ኤፍሬምም ሩታም ማለት ነውና
ልጁን የባሰ ነገር ውስጥ ነው እየከተታችሁ ያላችሁት። እንደኔ እይታ የምር ነው የምላችሁ ነገሩን በደንብ ከዚህ በፊት የነበሩትን ቪዲዮዎች በደንብ ካያችሁ ሄርሜላ የምር ነው የምላችሁ እውነት እንዳላት የምር ነው የምላችሁ በደንብ እየገባኝና እየተረዳሁት ያለሁት ነገር ነው የምር ነው የምላችሁና እነዚህ ልጆች እንግዲህ ከዚህ በላይ ምን ማሳመኛ ይዘው እንደሚመጡ አላቅም። ብቻ ግን አብርሃምም እስከመጨረሻው ድረስ አይቼ ጥያቄ ተፈጥሮበት እነሱም እንግዲህ ሳይስማሙ ነው የተለያዩት። በጣም ነው የሚደብረው። እኔም በጣም ነው የደበረኝ። ይሄ ነገር እንደዚህ ይራዘማል ብዬ አላሰብኩም። ብቻ ሐሳብ አስተያየታችሁን እየገለጻችሁ ሰብስክራይብ እያደረጋችሁ ዛሬ ለእናንተ አጠር አድርጌ ያቀረብኩላችሁ ቪዲዮ ይሄንን ይመስል ነበር። በቀጣይ ቀን እስከምንገናኝ ቸር ሰንብቱልኝ።